በኢትዮጵያ የኤሌክትሪክ መኪናዎች ላይ የታየው የዋጋ መናር ከኢራን ጦርነት ጋር ይገናኛል። አሜሪካና እስራኤል በጥምረት ኢራን ላይ የከፈቱት ጦርነት በዋነኝነት በዓለም አቀፍ ደረጃ የነዳጅና የማዳበሪያ አቅርቦትን አስተጓጉሏል። ኢራን የዓለም ዋነኛ የነዳጅና የጋዝ መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋቷን ተከትሎ የተለያዩ ሸቀጦች ላይ አቅርቦት መቀነስ እንዲሁም የዋጋ ንረት ተከስቷል። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ የአንድ የመንግስት መስሪያ ቤት ሰራተኞች የዓመት እረፍትን እንዲወጡ እየተደረገ መሆኑን ቢቢሲ ያነጋገራቸው ሰራተኞች ገልጸዋል። የዓለም 20% ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ እጥረት በኢትዮጵያ ዋና ዋና ከተሞች የትራንስፖርት ዘርፍ ላይ ጫና ማሳደሩን ቢቢሲ ከነዋሪዎችና አሽከርካሪዎች ተረድቷል። ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ከወጣው ማሳሰቢያ በተጨማሪ ነዳጅ ለጸጥታ ተቋማትና ለህዝብ ትራንስፖርት ተሽከርካሪዎች ቅድሚያ እንዲሰጥ ትዕዛዝ ተላልፏል። ከሰሞኑ ደግሞ የኢትዮጵያ የኤሌክትሪክ ዋጋ እስከ ግማሽ ሚሊዮን መድረሱን ተሰምቷል። ይህ ከፍተኛ የዋጋ ጭማሪ ከኢራን ጦርነት ጋር ይያያዝ እንደሆነ ቢቢሲ ከዘርፉ ባለሙያዎች ጥያቄን ጠይቋል። የኤሌክትሪክ መኪና ዋጋ ለምን ጨመረ? የአውቶሞቲቭ ጉዳዮችን ተንታኞች አቶ ብሩክ አወቀ እንደሚሉት በኤሌክትሪክ ተሽከርካሪዎች የዋጋ ጭማሪ የታየው ከጦርነት ቀደም ብሎ ነው። ከሁለት ወር ቀደም ብሎ በኤሌክትሪክ ተሽከርካሪዎች ላይ የታየው የዋጋ ጭማሪ ከጦርነቱ ወዲህ እንደተባባሰ ይናገራሉ። ከትንሽ መኪኖችን ብንነሳ ከ400 ሺህ ጀምሮ እስከ 1 ሚሊዮን ብር ዋጋ የጨመረ አሉ። ለጭማሪው ዋና ምክንያት የመጓጓዣ ሺፒንግ ዋጋ መጨመሩ ነው ብለዋል። በጦርነቱ ምክንያት በተፈጠረው የባህር ላይ እንቅስቃሴ መስተጓጎል ምክንያት በመርከብ በአንድ ኮንቴነር ከ2500 እስከ $4000 ጭማሪም እንዳለ አቶ ብሩክ ጠቅሰዋል። ጭማሪው በተጋነነ መልኩ በኤሌክትሪክ ተሽከርካሪዎች ላይ ቢታይም በነዳጅ የሚሰሩ አነስተኛ በጀት መኪኖች ላይም ጭማሪ እንደተስተዋለ ይናገራሉ። ለምሳሌ ሱዙኪ ዲዛይር መኪና ከዚህ ቀደም ይሸጥ የነበረው 3,300,000 ሲሆን አሁን ዋጋው 4,300,000 በላይ ደርሷል። የኢትዮጵያ የመኪና ገበያ ላይ ጭማሪ ሲደረግ አዳዲሶች ብቻ ሳይሆን አገልግሎት የሰጡም ዋጋቸው እንደሚወደድ ባለሙያው ተናግሯል። ከውጭው ከሚገቡ የኤሌክትሪክ እና የነዳጅ መኪናዎች በተጨማሪ በሀገር ውስጥ የሚመረቱ ወይንም የሚገጣጠሙ ተሽከርካሪዎች ላይም ጭማሪው ተስተውሏል። አቶ ብሩክ ለውጡን ሲያብራሩ ጭማሪው የታየው የኤሌክትሪክ መኪና ስለጨመረ ወይንም ስለ ነዳጅን ትቶ ወደ ኤሌክትሪክ ስለዞረ አይደለም። ሰዎች የነዳጅ ዋጋ ጨመረ ወይንም እጥረት ተከሰተ ሲባል በቀላሉ ይደነግጣሉ። የኤሌክትሪክ መኪና ፍላጎት መጨመር ከዚህ በፊትም የታየ ነው ይላሉ። የነዳጅ አቅርቦት እና ዋጋ ጋር በተያያዘ የሚፈጠር ስጋት ተጠቃሚዎች ወደ ተሻለው አማራጭ እንዲያዘነብሉ ገፊ ምክንያት መሆኑን ያስረዳሉ። በኢትዮጵያ አብዛኛው የመኪና ገዢ የሚያከናውነው መካከለኛ ገቢ ያለው የማህበረሰብ ክፍል መሆኑን በመጥቀስ በብዛት የሚሸጡ በዋጋቸው አነስ ያሉ በቢዋይዲ ተሽከርካሪዎች መሆናቸውን የአውቶሞቲቭ ጉዳዮች ተንታኙ ይናገራሉ። አንድ ጊዜ ቻርጅ ተደርጎ እስከ 400 ኪሎ ሜትር የሚጓዝ የዋይቢ አይነት መኪናዎች ከኢራን ጦርነት በፊት ወደ 3,300,000 ይሸጥ የነበረ ሲሆን አሁን ዋጋው ከ3 ሚሊዮን ወደ 3 ሚሊዮን እስከ 3,800,000 ደርሷል። ይህ የበጀት መኪና በሚል ተመጣጣኝ ዋጋ ገበያ ላይ ይገኝ የነበረ እስከ $100,000 የሚሸጥ መኪና ከመሆኑ አንጻር ለምን በኢትዮጵያ ውስጥ 4 ሚሊዮን ብር ድረስ ያወጣል በሚል ገዢዎች እንደሚጠይቁም ተንታኙ ያብራራሉ። የተሽከርካሪ ገበያው ከኢራን ጦርነት በፊት ምን ይመስል ነበረ? አቶ ብሩክ በመኪናዎች ላይ የዋጋ ጭማሪው የሚመለከቱ የአውሮፓውያን 2026 ከገባበት ጊዜ አንስቶ ነው። ቻይና ውስጥ የሚወጡ ህጎች የመኪና ሽያጭ ላይ ጫና እንደሚያሳድሩ በመጥቀስ ከቻይና የምንገዛቸው አዳዲስ ተሽከርካሪዎች ባይነዱም ጥቅም ላይ የዋሉ ዩዝድ ተብለው ነው ኤክስፖርት የሚደረጉት ብለዋል። በቻይና ህግ ተሽከርካሪዎች ለወጪ ገበያ ሲቀርቡ ያልተነዱ ዜሮ ማይሌጅ ወይንም አገልግሎት የሰጡም ቢሆኑ የኤክስፖርት ቁጥር መጨመሩ ነጋዴዎችን ማበረታቻ እርምጃ ሲወስዱ ቆይተዋል። በዚህ ዓመት የቻይና ተሽከርካሪዎች ስም ለመጥቀስ ሲባል ከተላለፉ አዲስ ድንጋጌዎች መካከል ጥቅም ላይ የዋሉ መኪናዎች ኤክስፖርት ከመደረጋቸው በፊት 6 ወራት እንዲቆዩ ማድረግ ይጠቀሳል። ከዚህ ቀድሞ ኤክስፖርት የሚደረጉ ከሆነ ግን መዳረሻቸው አገር ላይ መለዋወጫ ማቅረቡ ግዴታ ሆኗል። 6 ወር በመጠበቅ ግዴታ ምክንያት ኤክስፖርት ሲደረጉ የነበሩ መኪኖች ቁጥራቸው ቀንሷል ሲሉ አቶ ብሩክ ያስረዳሉ። በአውሮፓውያኑ 2026 የተመረቱ የቻይና መኪኖች አሁንም ድረስ ኢትዮጵያ ውስጥ አለመግባታቸውንም ያክላሉ።
በቻይና የኤሌክትሪክ መኪናዎች ላይ 5% የታክስ ጭማሪ መደረጉም ሌላኛው የዋጋ ንረት ምክንያት ነው። በእነዚህ ላይ የኢራን ጦርነት የመርከብ መጓጓዣ ዋጋ ላይ ያሳደረው ጫና መጨመሩም ለተሽከርካሪዎች ዋጋ መናር የራሱን አስተዋጽኦ አበርክቷል። ከዱባይና አካባቢው ተሽከርካሪ የሚመጡ አስመጪዎች እዚህ እየሸጡ ለቀጣይ ከዚያ ይገዙ ነበር የሚሉ የአውቶሞቲቭ ጉዳዮች ተንታኙ በሆርሙዝ ወሽመጥ መዘጋትና ጦርነቱ በፈጠረው ስጋት የተጋነነ የዋጋ ጭማሪ በገበያው ላይ መከሰቱን ይናገራሉ። ለዋጋ መጨመሩ ከቻይና የሕግ ማሻሻያ በተጨማሪ በኢትዮጵያ በኩል ያሉ ለውጦችም እንደሚጠቀሱም ባለሙያው ይናገራሉ። አስመጪው ከውጭ መኪና ሲያስገቡ ለባትሪ ዋስትና እንዲያቀርቡ፣ ለመለዋወጫም እንዲያቀርቡ እንዲሁም ከሽያጭ በኋላ ጥገና እንዲያቀርቡ የሚደነግግ ጠንካራና ለማህበረሰቡ የሚጠቅም ሕግ መውጣቱን ያስረዳሉ። ይህንንም መስፈርት አሟልተው ከትራንስፖርትና ሎጂስቲክ ሚኒስቴር የብቃት ማረጋገጫ ያደሱ የተሽከርካሪዎች አስመጪ ተቋማት ቁጥር አነስተኛ ሆኖ ቆይቷል። ከቅርብ ጊዜ ወዲህ ግን የትራንስፖርትና የሎጂስቲክ ሚኒስቴር አንዳንድ አስገዳጅ ሁኔታዎችን በማሟላቱ የብቃት ማረጋገጫዎች ማደሱን ተቋማት ቁጥር መጨመሩን አቶ ብሩክ ይናገራሉ። ለምሳሌ የጋዝ መኖር ግዴታ የሚያደርገው ድንጋጌ ላልቶ መኪና አስመጪዎች የጋራዥ ካላቸው ጋር እንዲጣመሩም ተደርጓል። ለ6 ወራት ገደማ የብቃት ማረጋገጫቸውን አድሰው ተሽከርካሪ ማምጣት የቻሉ ድርጅቶች ቁጥር አንሶ ነበረ። ከቅርብ ጊዜ ወዲህ ግን መሻሻል አለ። ይሄ ተደማምሮ ያሳደረው የዋጋ ጭማሪ ላይ የኢራን ጦርነት ሲከሰት የመጓጓዣ ዋጋም ደግሞ ጨምሯል ብለዋል። የዚህ ሁሉ ድምር ውጤት በኤሌክትሪክ ተሽከርካሪዎች ላይ የዋጋ መናር ማስከተሉን ይናገራሉ። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም